ሰላም ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ደህና ነኝ። ዛሬ ይዤላችሁ የመጣሁት አጠር ያለሽ ግጥም ነው። ግጥሙ ደግሞ ለምን መሰላችሁ? ይቅርታ ይላል። ይቅርታ በአሁኑ ሰዓት ጾም ነው። ሁላችንም ጾመን ስናበቃ ያው ንጹህ ልብ ሊኖረን ይገባል አይደል? ጾማችንን እንዲሰራይልን፣ ጸሎታችን እንዲሰማ፣ ሰውን ላለማስቀየም፣ ሰውን ላለመበደል እና ሰው በድሎንም ደግሞ ወይም ደግሞ እኛ አጥፍተንም ከሆነ ይቅርታ ማለት ትልቅ ነገር እንደሆነ ይቅር ማለት ትልቅነት ነው። እና ስለ ይቅርታ የሆነ ትንሽ ግጥም ይዤ መጥቻለሁ ማለት ነው። እሱን እንግዲህ እንደምትወዱት ተስፋ አደርጋለሁ። እና ግጥሙን ደግሞ አስተያየት አስቀምጦ ሊቀጥይበት ቆንጆም ከሆነ ወይም ደግሞ አይ እንደዚህ ብታደርጊ ብላችሁ ሀሳባችሁ አስተያየታችሁ አይለየኝ። ቤተሰቦቼ ሁላችሁንም ከልብ ወዳችኋለሁ፣ አመሰግናችኋለሁ ስለምታበረታቱኝ። እና ዛሬ አጠር ያለሽ ግጥም ላቀርብላችሁ ነው። ይቅርታ ይላል ማለት ነው። ይቅርታ አውቄ እንኳ አይደለም ሆን ብዬ አስቤ ሰውን ለማሳዘን ምክንያት ሰብስቤ አንተንም አንቺንም ማንንም ሰው ባስቀይም እንዲያው ድንገት እንጂ ፈልጌ አይደለም ይላል እና ይሄን በቃ እንዴት ነው? ይቅርታ ማለት ትልቅነት ነው። ይቅር ማለት በጣም ለህይወታችን አሪፍ ነው። መቀያየም የለብንም እንደማለት ያክል ነው እኔ ላንጸባርቅ ፈለኩት። እንግዲህ እስኪ ከእናንተ ደግሞ ሀሳብ አስተያየታችሁ ፈልጋለሁ ማለት ነው እና ልቀጥል። እንቅፋት ሳይቀድመኝ በህይወት እያለሁ ያስቀየምኳችሁ ጓዴ ያስቀየምኩህ ያስቀየምኩሽ ጓዴ ይላል። የተከፋህብኝ የተከፋሽብኝ ሩቅም ቅርም ያለ ዘመዴ ድንገት ለምንሄደው ሳንደርስ ለይቅርታ እና ይቅር ማለቱ እኛ ዛሬ እንሄድ ነገ ልንሄድ አናውቀውም፣ ቀናችን አናውቀውም። እና ያ እኔ ላስተላልፍ የፈለኩት ይቅርታን ጥሩ ነገር እንደሆነ፣ ይቅር ማለት ትልቅነት እንደሆነ፣ ይቅር ማለት ብዙ ነገር እንደሆነ እንትን ስላልኩኝ ነው። ሳንደርስ ለኑዛዜ እዚህኛው ድንገት ለምንሄደው ሳንደርስ ለይቅርታ ሳንደርስ ለኑዛዜ እንቅፋት አግኝቶን መንገድ ላይ ሳንቀር እናም እስከምንሄድ መጠሪያዬ ደርሶ ከይቅርታ ከማይቀረው ቦታ ወስዶ ከልቤ የምታውቁኝ ሁሉም በጣም ይቅርታ ላለው ይቅርታ ከምንም በላይ ነው። እና እኔ አሁን ለማስተላለፍ የፈለኩት ምንድነው? እኔ እንግዲህ ቆንጆ ነው አይደለም፣ እንግዲህ የእናንተ ኮሜንት እጠብቃለሁ ማለት ነው። ይቅር ማለት ትልቅ እንደሆነ ከይቅርታ ምንም ነገር የለም። ማንኛችንም ቢሆን ዛሬ እንሞት ነገ እንሞት፣ ነገ ምን ያጋጥመናል፣ ነገ ምን እንሆናለን አናውቀውም። እና ይህን እንትን በማለት ነው ይህን እንደዚህ የጻፍኩት። ለማንኛውም ቀጥይበት ካላችሁኝም እንደዚህ አስተያየታችሁ ካለም ከእናንተ እጠብቃለሁ ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ እና ሳብስክራይብ እያደረጋችሁ አበረታቱኝ እላለሁ። ቤተሰብ አመሰግናለሁ። ሀሳብ
አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ከልብ ከልብ አመሰግናለሁ ቤተሰቦቼ። ላይክ እና ሰብስክራይብ እንዳይረሳ። ባይ ባይ።